ሰላም ጋይስ እንግዲህ ዛሬ በተለየ ቪዲዮ ነው የመጣውላችሁ ስቱዲዮን ሪሜክ ላረገው ስለሆነ ነው። ቲክቶክ እና ዩቲዩብ መቀርጽበት ስቱዲዮ ይሄ ነበርና ይሄንን ስቱዲዮ እንደ አዲስ ሪቢልድ እናረጋለን ማለት ነው። ይሄው እዚህ ጋር እንደምትመለከቱት ደግሞ እቃዎቹ እንዳለ እዚህ ጋር ተዘርግፈዋል። ሁሉንም እቃዎችን ሰብስቤያለሁ። እዛ ጋር ሞኒተሩ አለ፣ እቺ የካሜራ ስታንዱ አለ፣ ሪንግ ላይቱ አለ። እዚህ ጋር እቃዎች አሉ፣ ማይኮቼ ምናምን፣ ባትሪ ምናምን የምጽፍባቸው ዋናው ላይት እሱ ጋር አለ። ሌላኛው ደግሞ ይቺኛዋ ሶፍት ቦክስ እስክንገዛ ድረስ ይቺ ላይት ትሆናለች ማለት ነው። ይቺን እንኳን ድሮ ተጠቀምባት ነበረ። አሁን አንድ ኪ ላይት ስላስፈለገኝ ነው ይቺን ላይት መጠቀም የጀመርኩት ማለት ነው። አሁን እንደምትመለከቱት እዚህ ጋር ያሳያችሁን እቃ እንዳለ እዛ ውስጥ እንከታውና እናደራጀዋለን ማለት ነው። ለቲክቶክ እና ለዩቲዩብ ቪዲዮ መስሪያ የሚሆነ ስቱዲዮ ነው የምንገነባው። በተመሳሳይ ደግሞ ሶሻል ሚዲያ ማኔጅመንት ስለምሰራ ብዙ ኤዲት ማረጋቸው ፉቴጆች ስላሉ ለኔ እንደ ወርክ ስፔስ እንደ ኦፊስ ሆኖ እንዲያገለግለኝም አሪፍ ኳሊቲ ነገር ለመስራት እሞክራለሁ ማለት ነው። እዚህ ጋር ያሉትን ነገሮች ኦሬዲ እዛ ጋር ከመግባቱ በፊት ግን መጸዳት ስለነበረበት ጠረግ አድርጌዋለሁ። አሁን ወለውለውና ከዛ በኋላ ቀጥታ ወደ የት እንከታቸዋለን መሰላችሁ? ወደዛ ቻትጂፒቲን ጠይቂያት ነበረ ምን አይነት ልስራ ብዬ ቻትጂፒቲን ጠየቅኳት፣ ምን አይነት ስቱዲዮ ልስራ ብዬ። ከዛ በኋላ ቻትጂፒቲ የሰጠችኝ ይሄንን እንደዚህ አይነት ስቱዲዮ ስራ ብላ ቻትጂፒቲ ሪከመንድ አድርጋኝ ነበር። ይሄንን ራሱን ስቱዲዮ ለመስራት እየሞከርኩ ነው። እንደምትመለከቱት ወንበሩ ከፊት አለ፣ ሞኒተሩ በአንድ ሳይድ አለ፣ ላፕቶፑ በአንድ ሳይድ አለ። የሪንግ ላይቱ ቦታ ካሜራ ነው ማስቀመጥበት የሚሆነው። ሌላው ግን በተመሳሳይ ነው የሚሆነው። ይቺን ሴትአፕ እስቲ ለቲክቶክ እና ለዩቲዩብ አሪፍ ኳሊቲ አድርጌ ለመስራት አስቤያለሁ። ስቱዲዮ ለምን ሪሜክ ማድረግ ፈለክ ካላችሁኝ ሰሞኑን ካሜራ ገዝቻለሁ። ሶኒ ZV-10 ገዝቻለሁ። ወደ 100 ምናምን ሺህ ብር ነው ያወጣሁበት። 102 ሺህ ብር ከኤስዲ ካርድ ጋር 106 ሺህ ብር አካባቢ ነው ይሄንን ካሜራ የገዛሁትና አሪፍ ኳሊቲ እየሰጠኝ አይደለም። ቪዲዮው ደህና ነው፣ ጥርት ያለ ቪዲዮ ይቀርጽልኛል። ነገር ግን የምጠብቀውን ያህል ፐርፎርም እያደረገ ስላልሆነ ላይትና ሴታፔን ማስተካከል አለብኝ ብዬ ስላሰብኩ ነው ስቱዲዮውን ድጋሚ ለመስራት ያሰብኩት። ስለዚህ አሁን ቭሎግ እያረኩት ያለሁት ራሱ በዚህ ካሜራ ነው። ከዛ ውጪ ደግሞ ማይክም ገዝቻለሁ። ስለዚህ ስቱዲዮን በአሪፍ ኳሊቲ መስራት አለብኝ ብዬ ስላሰብኩ ነው። ብዙ ኢንቨስት አድርጌበታለሁ። ስለዚህ ብዙ ኢንቨስት ካረኩበት ደግሞ በደንብ አስተካክዬ መጠቀም፣ በደንብ ዩቲላይዝ ማድረግ መቻል አለብኝ ማለት ነው። በዛው ልክ ደግሞ ኤዲቲንግን ማሻሻል አለብኝ። እስቲ ቤቱን እያጸዳን አንዳንድ ነገሮችን ልንገራችሁ። ኦሬዲ ቤቱ ተጠርጓል። ስለዚህ አሁን የሚቀረን ነገር መወልወል ነው። ቤቱ በጣም ስለሚቆሽሽ እዚህ ጋር ያለው ነገር እዚህ ጋር አሁን ለምን ከለልከው ካላችሁኝ ምንድነው መሰላችሁ፣ በሲኒማቶግራፊ የማትቆጣጠሩትን ላይቶች እንዳለ ማጥፋት መቻል አለባችሁ። ካላጠፋችኋቸው በጣም ነው የሚረብሿችሁ። ለምሳሌ አሁን እዚህ ጋር እየቀረስኩት ያለሁት በዚህ በኩልም መስታወት አለ፣ በዚህ በኩልም ሙሉ መስታወት ነውና ይሄ የዴይ ላይት የሚባለው ነገር ነው። ይሄ ላይት ግን ለጥቂት ሰከንዶች ነው የሚቆየው። አሁን ለምሳሌ ሪካርድ ማድረግ ጀምሬ ይጨልማል፣ በጣም ፀሐይ ይወጣና ብርሃን ይሆናል። ነገር ግን እንደዚህ አይነት ሼድ በምታረጉበት ጊዜ ሁሉንም ላይት መቆጣጠር ትችላላችሁ ማለት ነው። አሪፍ ቪዲዮ ለመስራት ግዴታ ያስፈልጋችኋል እንዲህ የተከለለ ነገር። በተለይ ኮንሲስታንት ሆናችሁ ለመስራት የምታስቡ ከሆነ ሁልጊዜ ተመሳሳይ የሆነ ነገር ለማቅረብ የምትፈልጉ ከሆነ እንደዚህ መከለል መቻል አለባችሁ። ቅድም ለወለውለው ነው ብያችሁ ነበረ። አሁን ደግሞ እየደረቀ ነው። እዚህ ጋር እንደምትመለከቱት እዚህ ፓርት ወልውዬው ያለው እዚህ ጋር አካባቢ እየደረቀ ነው። እየተሰማችሁ እንደሆነ ተስፋ አደርጋለሁ። ሪኮርዲንግ ሌቭሉ እየታየ ነው። ኦዲዮ ይሰማችኋል ማለት ነው። ከዛ ውጪ አንድ ማስተካከላት ነገር አለች። እዚህ ጋር እንደምትመለከቱት እንጨቶች አሉ። እዛ ጋር ድሮ እንደ ላይትነት የምጠቀማቸው እንጨቶች ነበሩ እነዚህ። ይሄ የስልክ ማቆሚያ አድርጌ ሰርቸው ነበረ። እዚህ ጋር እንደምትመለከቱት ከታያችሁ ስልክ እዚህ ውስጥ ይገባ ነበረ። ከዛ በኋላ ላይት ማቆሚያም ነበረ። ይሄኛው ሌላ ላይት ማቆሚያ ነበረ፣ የሳይድ ላይት። ይሄ ደግሞ ዋና ኪ ላይት ሆኖ ከአመት በላይ አገልግሎኛል። አሁን እዚህ ካሜራውን ያቆምኩበት ትራይፓድ እስክገዛ ድረስ በዚህ ነበር የምጠቀመው። ከዚህ ትራይፓድ ጋር አንድ ኪ ላይት ገዝቼ ነበር። አሁን ግን እዚህ ጋር ቭሎግ እያረኩበትን ያለውትን ካሜራ
እሱን ካሜራ ስገዛ ትንሽ ላይት አስፈለገኝ፣ ናቹራል የሆነ ላይት። ስለዚህ ከሱፐር ማርኬት ምን ገዛው መሰላችሁ? እዚህ ጋር የምትመለከቱትን ላይት ገዛው ማለት ነው። ይሄንን ላይት እዚህ ውስጥ ያለው ይሄኛው አምፖል ነው። ስንት ዋት ነው መሰራችሁ? 18 ዋት ይላል። እኔ ከዋቱ ጋር ምንም ችግር የለብኝም። ብቻ ግን ምን ያህል ብርሃን ያወጣል መሰላችሁ? 1620 ሉሚንስ ብርሃን ያበራል። በጣም ብርሃን ያለው ነው። ብርሃን በሉሚንስ ነው የሚለካው። ብዙ ሰዎች አምፖል ሲገዙ እዚህ ጋር የተጻፈውን ዋት ትመለከታላችሁ። እዚህ ጋር የተጻፈው ዋት አለ፣ እሱን ትመለከታላችሁ። ግን ዋቱ ሳይሆን መመልከት ያለባችሁ ሉሚንሱን ነው። ይሄ 1620 ሉሚንስ አምፖል ነው። እንደምንም ብዬ ከቨሩን አውልቄለት እንዲህ ባዶ አስቀርቸዋለሁ። እንደ ሶፍት ቦክስ፣ ሎካል ሶፍት ቦክስ ማለት ነው። እንዲህ ከቨር እናረጋታለን ማለት ነው። ከዛ በኋላ አሁን በጣም ብርሃን ይኖረዋል። እዚህ ጋር የምትመለከቱት ክቡ ከቨር አለ። እሱን ከቨር አውልቄለታለሁ። ከዛ በኋላ በዚች ደግሞ ዲፊውዝ አደርገዋለሁ። ከቨሩ በጣም ብርሃኑን ይቀንስ ነበረ፣ ግን ብርሃኑ በደንብ እንዲጨምር ስለሆነ ፈልገው አወለኩት። ከዛ በኋላ ደግሞ በጣም ጨረርም ስለሚኖረው ምን አረኩ መሰላችሁ? ይቺን ሶፍት አረኩበት። ከዛ በኋላ ፎከስ የሆነ ላይት ነው ወደ እኔ የሚመጣው። ምንድነው ማረገው መሰላችሁ? ይቺን ላይት በዚህ ስታንድ ነው ማቆመው። ሶፍት ቦክስ 20 ምናምን ሺህ ነው። ከዛ ውጪ ደግሞ ላይቱ አምራን 56 አካባቢ ነው። በቅርቡ ገዛለሁ። እስከገዛ ድረስ ግን ይቺን ነገር እስቲ ልሞክራት ብዬ ነው። እንደሚሰራ አውቀዋለሁ፣ ከዚህ በፊትም ስለተጠቀምኩት አሪፍ ኳሊቲ አለው። ጀስት በኤኒ ሚንስ እኔ ማሳካት የምፈልገው ነገር ባለኝ ነገር ሙሉ ዩቲላይዝ ማድረግ መቻል አለብኝ። በኤ14ም ስቀርጽ በዚች ላይት ነበር የምጠቀመውና በጣም ያበደች ላይት ነች ይቺ። ባይዘው ላወቀበት በጣም ጽድት ያለ ላይት ነው። አሁን እንደምትመለከቱት እንዲህ ሆኗል ማለት ነው። ስቀመጥ ወደ እኔ እንዲመጣ ያደርገዋል ማለት ነው። ላይቱ በ45 ዲግሪ ፖዚሽን እናደርገዋለን። ከዛ በኋላ አሪፍ ላይት ወደ እኔ ይመጣል ማለት ነው። ከደረቀልን ደግሞ ይሄ የወለወልነው እቃውን ማስገባት እንጀምራለን ማለት ነው፣ ቻትጂፒቲ ባሳየኝ መሰረት። ስለዚህ መጀመሪያ የምናስገባው ነገር ይሄንን የካሜራ ስታንድ ነው የሚሆነው። ፖዚሽን አድርጌ ልሞክረውና የሚሆን ከሆነ እንቀጥላለን ማለት ነው። 16 ሚሊ ሜትር ሌንስ ስለሆነ በጣም ሰፊ ሆነና ኦልሞስት ወደዚህ ሊገባብኝ ሆነ፣ ወደ ጨርቁ ሊታይ ስለሆነ ወደ ግድግዳው ይታይ ይሻላል። ስለዚህ እቺ ካርቫንም ያጠቃልላል ማለት ነው። 16 ሚሊ ሜትር ሌንስ ጉዳቱ ይሄ ነው። 16 ሚሊ ሜትር ቢሆንም ክሮፕ ሴንሰር ነው። እንደ 24 ሚሊ ሜትር ሌንስ ነው ፈንክሽን የሚያደርገው እዚህ ካሜራ ላይ። በጣም ሰፊ የሆነ ሻት ነው የሚሰጣችሁ እዚህ ጋር እንደምትመለከቱት ማለት ነው። እዚሁ ጋር ጠብቁኝና ጠረጴዛውን ላምጣና ሌሎች ነገሮችንም ላስገባ። አሁን ጠረጴዛውን ይዤ መጥቻለሁ። ትንሽ ዝቅ ስላለ አይታያችሁም መሰለኝ ጠረጴዛው። ይቺን ትራይፓድ ግን ሶሻል ሚዲያ ማኔጅመንት ስሰራ ስለምፈልጋት እንዴት እንደማወጣው አላውቅም፣ ግን ማክሲመም የሚቻለውን እናረጋለን። ስለዚህ ይቺን ጠረጴዛ አስገብተናታል ማለት ነው። አይ ዶንት ቲንክ ለወንበሩ በቂ ስፔስም ይኖራል። ከሌለን ደግሞ እዚህ ጋር አልጋው አለ። እሱን ትንሽ ገፋ አረኩት አሁን። ከዛም ካሜራውንም ትንሽ ራቅ አረኩት፣ ጠረጴዛውን ትንሽ ገፋ አረኩት ማለት ነው። እዚህ ጋር አንድ ጠረጴዛ እናስገባለን እዚህ ጋር በዚህ በኩል። እሱን ጠረጴዛ ላምጣው። ይኸው እዚህ ጋር እንደምትመለከቱት ስልኬ ራሱ እዚህ ጠረጴዛ ላይ ነው። ቢወድቅ ጉዶኜ ነበር። ስንት ዕቃ እንደያዘ ይሄ ጠረጴዛ። እንደምትመለከቱት እዚህ ጋር ትንሽ ቲልት ላድርግላችሁ መሰለኝ። አሁን እየታያችሁ ነው። ኤል ሼፕ ጠረጴዛ ሰራን ማለት ነው። ሎው ኮስት ኤል ሼፕ ጠረጴዛ ሃንድ ሜድ ነች ባይዘው። ይቺኛዋ ጠረጴዛ ሃንድ ሜድ ነች። መብራት ስለሌለ ነው ትንሽ ጨለም ያለባችሁ፣ እናስተካክለዋለን። ከዛ በኋላ ደግሞ ምን ያስፈልገናል መሰላችሁ? ሞኒተሩን ምናምን አምጥተን እስቲ ቼክ እናደርገዋለን። አሁን ትንሽ ብርሃን አለው።
ሞኒተሩን ምናምን አምጥተን ቼክ እናደርገዋለን። ትንሽ ከበድ ትላለች ለአንድ እቺ ሞኒተር። ቼክ እናደርገዋለን እንግዲህ ይቹት እንደምትመለከቱት እቃዎቼ ምናምን እዚህ ጋር አሉ። ይቺ ሞኒተር እዚህ ጋር ነች ማለት ነው። እኔ ሞኒተር በአንግል መጠቀም አልወድም፣ ግን ምንም አማራጭ ስለሌለ ማድረግ የምችለው አሪፉ ነገር ይቺን ሞኒተር በአንግል መጠቀም ነው ማለት ነው። ይቺ ነች የካሜራ ስታንድ አሁን ራሱ እየተጠቀምኩበት ያለሁት ማለት ነው። ከዛ ውጪ እዚህ ጋር የሚቀሩን ነገሮች አሉ። ይቺ ዋና ኪላይት ያለች፣ ሌላኛው ኪላይት ደግሞ ይቺኛዋ አሁን የሰራናት አለች። እስቲ እሷን እናስገባት። እሷን ግን እዛ ጠረጴዛው ያለበት ጋር ባስገባት ደስ ይለኛል። ምክንያቱም ምንድነው መሰላችሁ እኔ በዚህ በኩል ባረጋት ደስ ይለኛል፣ በቀኝ በኩል ማለት ነው። ላይት በብዛት ኪላይት 45 ዲግሪ ይደረግ ይባላል። 45 ዲግሪ ላይ ነው መቀመጥ ያለበት ኪላይት። እኔ ደግሞ ከ45 ዲግሪም በተጨማሪ በቀኝ በኩል ቢቀመጥ እላለሁ። ምክንያቱም በቀኝ በኩል ባዶ ነው። በቀኝ በኩል የምትቀርጹት ሳይድ ቲክቶክ ላይ ሲገባ ላይክ በተኑ ምናምኑ አይሸፍነውም። ስለዚህ ላይክ በተኑ ምናምን ያልሸፈነው ፓርት በደንብ ብርሃናማ መሆን ያለበት፣ ላይክ በተኑ ምናምን ያለበት ፓርት ደግሞ ብርሃናማ ባይሆንም ችግር የለውም። ስለዚህ እዚህ ጋር አስገባታለሁ ማለት ነው። ትንሽ ይቺን ጠረጴዛ ፈቀቅ እናርጋትና በላይ በኩል አድርጌ አስገባታለሁ። እንደምትመለከቱት እንግዲህ ይቺኛዋን ላይት አስገብቻታለሁ እዚህ ጋር ያለውን። ከዛ ውጪ ደግሞ እነዚህንም ላይቶች አምጥቻቸዋለሁ። ይሄኛውን ሪንግ ላይት እና ይሄኛውን ላይት አምጥቻለሁ። ይሄ ላይት ነበረ ለረጅም ጊዜ እየተጠቀምኩ የነበረው እንደ ኪ ላይቴ ማለት ነው። ስለዚህ ይሄኛው ላይት ደግሞ አርጂቢ ነው። ይሄ ላይት እዚህ ጋር ያለችው ላይት ትንሽ ከጨለመ ካልታያችሁ አላቅም እንጂ አርጂቢ ላይት ነው። ስለዚህ ይሄንን አርጂቢ ምንድነው የምናደርገው መሰላችሁ? ይሄ ግርግዳ በጣም ፍላት ስለሆነ ወደ ግርግዳው እንዲረጭ ነው የምናደርገው። ወይ ቀይ ወይ ሰማያዊ ላይ አበራውና ወደ ግርግዳው እንዲረጭ አደርጋለሁ። ከዛ በኋላ ባክግራውንድ ላይ ያለው ከለር ቀይ ወይ ደግሞ ሰማያዊ ሆነልኛል ማለት ነው። በጣም አሪፍ የሆነ ነገር ነው። በደንብ ኃይል ያለው ከለር አይረጭም እንጂ ኃይል ያለው ከለር ከረጨ ለባክግራውንድ ላይትነት እጠቀመዋለሁ። ካለበለዚያ ግን ምን አደርገዋለሁ መሰላችሁ? እንደ ሄር ላይትነት እጠቀመዋለሁ። ሄር ላይት ማለት እዚህ ልክ ቪዲዮ ሲቀረጽ ከጀርባችሁ እንዲህ የሚመጣው ላይት አለ፣ እሱ ላይት ነው ማለት ነው። እናንተን ከባክግራውንዳችሁ ለመለየት የሚያስፈልግ አንድ ላይት ነው። ከባክግራውንዳችሁ ጋር እንዳትደባለቁ ለካሜራው እንድትለዩለት እንዲህ የሚያንጸባርቀው ላይት ሄር ላይት ይባላል። እንደዛ ለማድረግ እዚህ ጠረጴዛ ላይ አስቀምጣትና ይቺን ላይት ወይ ቀይ ወይ ሰማያዊ ደግሞ አረጋለሁ፣ ወይ ከፈለኩ ደግሞ ሆት የሆነ ከለር ሆት ወርም ከለር ቴምፕሬቸር ላይ አድርጌ በነጭ ላይት ራሱ እንዲያንጸባርቅ አረጋውና እዚህ ጋር ስቀመጥ አንድ ኪ ላይት እዚህ ጋር አለ፣ አንድ ፊል ላይት በዚህ በኩል አለ። ከዛ በኋላ ሄር ላይቱ ደግሞ እንዲህ ይመጣል ማለት ነው። ከዛ ውጪ ፕሮዳክቲቭ መሆን ስፈልግ እዚህ ጋር ስክሪኑ አለ፣ በሱ ተጠቀማለሁ ማለት ነው። ላፕቶፔ ታች ስለሆነ ግራውንድ ፍሎር ላይ ነው፣ ሳሎን ውስጥ አስቀምጨው ስለሆነ ነው እንጂ እዚህ ጋር አምጥቻ አሳያችሁ ነበረ። መብራት ስለጠፋ አሁን ቼክ ማድረግ አንችልም። አሁን ሴታፓችንን የምንጨርሰው አንድ የኤሌክትሪካል ሲስተም ምናምን ማስተካከል አለብን። የሴታፕ ዋናው ፓርት አንደኛው ኤሌክትሪክ ምናምን ነው። በጣም ኢፊሸንት ሆናችሁ እንድትሰሩ ይሄ መብራቱ ምናምን ያስፈልጋችኋል ማለት ነው። ዙም እያረገብኝ ስለሆነ ነው ሳላስበው ነክቸው። ላይት በደንብ ማስተካከል አለባችሁ ሴታፓችሁ ላይ። ላይት ካላስተካከላችሁ ምንም ጥቅም የለውም። ላይት ስላችሁ ሴታፓችሁ ላይ ኤሌክትሪክ ማስተካከል አለባችሁ። ለላፕቶፓችሁ ቻርጀር፣ ለሞኒተሩ፣ ለመብራቶቹ፣ ለካሜራው፣ ለማይኩ፣ ለእያንዳንዱ ነገር ቻርጅ ይደረጋልና ለነሱ ቻርጅ ማድረጊያ የሆነ ኢፌክቲቭ የሆነ የማትረሱበት
በመፈልጉበት ጊዜ በአቅራቢያችሁ እንድታገኙ አንድ ሁለት ማከፋፈያ ያስፈልጋችኋል። ደና ማከፋፈያ የሚባል ማለት ነው። ይቺን ተሽከርካሪ ወንበር ወደ ሴታፔ ያስገባዋት ነው። እዚች ጋር ያለችዋን ኤሌክትሪክ ምናምን ስላለ አላንፏቀኩትም ተሽከርክሮ እንዲገባ። አሁን ገብቶልኛል። ስለዚህ ከዚህ በኋላ ዩቲዩብ ስቀርጽ አሁን ማውንት አድርጌዋለሁ ትራይፓዱ ላይ። የሪያክሽን ሰሪ ስቱዲዮ መስሏል። ስቱዲዮ ሪያክሽን የሚሰሩት አሉ፣ የእነሱን ስቱዲዮ መሰለ። ስቱዲዮ አሪፍ ነገር ነው። በጣም ኢፊሸንት የሆነ ሲስተም ነው። ትንሽ ከጨለማችሁ እንጂ አሁን አይኤስኦን አስተካክሎታል። ራሱ አውቶ ላይ ስላረኩት ነው ትንሽ እያስቸገረ ያለው። ግን ለእንደዚህ አይነት ቪዲዮ ሲሰራ አውቶ ላይ ነው ቪዲዮ መሆን ያለበት። ትንሽ ላሳጥረውና ደግሞ በትክክል ዩቲዩብ ቪዲዮ ስሰራ እንዴት እንደሚሆን ላሳያችሁ። ወይ እቺ ሞኒተር ገፋ እናርጋትና ወደ ጥግ። ብቻ ዩቲዩብ ስሰራ ስቱዲዮ የሚሆነው እንደዚህ አይነት ነገር ነው። የዩቲዩብ ቪዲዮቼ ከዚህ በኋላ የሚቀረጹት እንደዚህ ተቀምጬ ይሆናል ማለት ነው። ከዚህ በኋላ ዩቲዩብ የምቀረጸው እንዲህ ነው። በዚህ በኩል ላይት ይኖራል፣ በዚህ በኩል ፊል ላይት ይኖራል፣ ወይ ባክግራውንድ ላይት ወይ ደግሞ ሪም ላይት ይኖራል፣ ከባክግራውንዱ እንዲለየኝ ማለት ነው። በጣም ያበደ ሴታፕ ነው የሚሆነው። እዚህ ጋር ላፕቶፕ ያለ፣ ሞኒተሩ እዚህ ጋር ፊት ለፊት ላይ ያለ፣ በጣም የሚገርም ሴታፕ ነው። እስከዛሬ ያላስተዋልኩት ነገር ይሄንን ሞኒተር ማሳጠር የሆነ መቶልኛ ያቅም ነበር። ሞኒተሩን አሳጥሬ ካሜራውን ከላይ ማድረግ እንደምችል። አሁን ግን በትክክል መቶልኛል። ከዚህም በላይ ማጠር ይችላል ሞኒተሩ። ግን አሁን እንዲያውም አሪፍ ነው ይሄ። ስለዚህ ይሄንን ካሜራ ከዚህ በታችም ወደ ታች ፑል ማድረግ ይችላለሁ። የዩቲዩብ ቪዲዮ ይሄ ነው የሚሆነው ማለት ነው። ካሜራው ቀጥታ በአይኔ ልክ ነው ያለው። የካሜራው ሁለተኛ ግሪድ ደግሞ አይኔ ጋር ነው ያለው። በጣም ባላንስድ ሆኗል። መሀል ላይ ነው የተቀመጥኩት። ይቺ ነገር ትንሽ ትረብሸኛለች፣ እሷን አስተካክላታለሁ። ከዛ በኋላ ጽድት ያለ ቪዲዮ ነው ማለት ነው። እዚህ ጋር የምፈልጋቸው አክሰሰሪዎች አሉ። ይቺ ነበረች ረጅም ጊዜ ቀረጽኩባት ስልክ፣ ይሄንን ካሜራ ከመግዛቴ በፊት ማለት ነው። እዚህ ጋር ስክሪፕቶቼ እዚህ ጋር አሉ ማለት ነው። ከዛ ውጪ ኪቦርድ፣ ባትሪ ከገዛውለት ኪቦርድ መጠቀም እጀምራለሁ። ግን ባትሪ ያስፈልገዋል ኪቦርዱ። ከዛ ውጪ ማውዝ ያለ፣ ኤርፓድ፣ ይሄንን ላይት እንደ ሪም ላይት እጠቀመዋለሁ ማለት ነው። ቆይ ፕራክቲካሊ ላሳያችሁ እንዴት መጠቀም እንደምችል ማለት ነው። ይሄንን እንደ ሪም ላይት በባትሪ ስለሚሰራ ላሳያችሁ። እንዲህ ነበረ ድሮ የምቀርጸው። አሁን ግን ይችኛዋን ላይት ስለማበራት ከዚህም ትንሽ ብርሃን ሳይኖር አይቀርም። ወይ ይሄኛው ብርሃን ከሌለው በዚህ ተካውና ይሄንን እንደ ባክግራውንድ ላይትነት ተጠቀመዋለሁ። ያኛው ብርሃን ካለው ግን የማደርገው ነገር የሚሆነው እዚህ ጋር እንዲያረጋትና ሪሞቷ ከሰራልኝ ቆይ ላሳያችሁ። ወይ እንዲህ ወደ ባክግራውንዱ እንዲያንጸባርቅ አረጋለሁ። ብዙም ኃይል የለውም፣ ግን በደንብ ካንጸባረቀልኝ እንዲያረጋለሁ። ከዛ በኋላ ቪዲዮ ስቀርጽ እንዲመጣ ስል እንዲህ እገባለሁ ማለት ነው። ካለበለዚያ ደግሞ ምን አደርጋለሁ መሰላችሁ? ይሄንን እንዲያረጋውና እንደ ሪም ላይት ለመጠቀም ትንሽ ራቅ ማለት አለበት። ግን እንዲህ መጠቀም እችላለሁ ማለት ነው። እንዲያረጋውና
ይሄ ሪም ላይት ይሆናል ማለት ነው። እዚህ ጋር አንድ ኪ ላይት ይኖራል፣ እዚህ ጋር አንድ ፊል ላይት ይኖራል። እንደዚህ አይነት የዩቲዩብ ሴታፕ ተሰራ ማለት ነው። ለቲክቶክ ግን የማይሆን ሴታፕ ነው የሰራ ነው አሁን ቼክ ሳደርገው። ስለዚህ ወደድንም ጠላንም ሞኒተሩን በሳይድ ማድረግ ግዴታ ሆኗል ማለት ነው። ይሄ ደግሞ የቲክቶክ ቪዲዮ ይሆናል። ቲክቶክ ላይ የሚሰራው ኮንተንት ቴክ ስለሆነ ስልኬ ይይዛለው። ከዛ በኋላ ቀጥታ እንዲህ ወደ ካሜራው እያየው ወደ እናንተ እያየው እንዳለውት እንዳለ ቀጥታ ወደ ካሜራው እያየው አሳያለሁ ማለት ነው። ስልካችሁ ላይ ይሄንን ሴቲንግ ማስተካከል እንዳረሱ የሚሉ ቪዲዮዎችን በብዛት እሰራለሁ። ፎሎወርም እሱ ያመጣል። ከዛ ውጪ ደግሞ ስለ ስልክ ስለምናምን እንደዚህ አድርጌ ሪቪው አደርጋለሁ ማለት ነው። እዚህ ጋር ማይክ ያለች በደንብ ባላንስ ዶኛለሁ ከግራም ከቀኝም። ከዛ በኋላ ወደ ላይም ወደ መሃልም በደንብ ባላንስ ነኝ። ኦዲዮ እንደሚሰማ ተስፋ አደርጋለሁ። አዎ እየሰራ ነው። እንደዚህ አድርጌ አሪፍ ቪዲዮ ቀርጻለሁ ማለት ነው። ከዛ በኋላ ደግሞ በሳምንት አንዴ ዩቲዩብ መቅረጽ ሲያስፈልግ ደግሞ ምን አደርጋለሁ መሰላችሁ? ቁመቱን ብቻ እንዲያርጌ ቀረጻለሁ ማለት ነው። ለዩቲዩብ ሲሆን ደግሞ ላይት ሲመጣ ደግሞ በኋላ የማሳያችሁ ይሆናል ማለት ነው። ፕሮፌሽናል የሆነውን የካሜራ ሴታፕ በኋላ አሳያችኋለሁ ማለት ነው። በርቶ ሶ ጋይስ እንግዲህ አሁን መብራት መጥቷል። እንደምትመለከቱት መብራቶቹ በራርተዋል። ሴታፔ ይሄን መስሏል ማለት ነው። ስለዚህ ካሜራውን ማውንት ማድረገው እዚህ ጋር ነው። እዚህ ጋር ማውንት አድርጓለሁ። ይሄኛው ፊል ላይት ነው፣ ይሄኛው ሪንግ ላይት መሙያ ላይት ነው። በአንድ በኩል ብዙ ብርሃን ስላለ ይሄኛው እንደ ኪ ላይት ነበር ያሰብኩት፣ ግን ብዙ ኃይል የለውም ይሄኛው ላይት ማለት ነው። ወይ ከዚህኛው ጋር ቀይረዋለሁ። ይሄኛው ደግሞ እንደ ሪም ላይት ነው የምጠቀመው፣ ጸጉሬን እንዲመታው ማለት ነው፣ እንዲከፍለው። አሁን እንደምታዩት ራሱ ቀይ ነገር አለው፣ ከባክግራውንዱ እንዲለየኝ ነው። ሴታፔ ይሄን መስሏል ማለት ነው። እንደምትመለከቱት እዚህ ጋር ኮንተንት የምሰራባቸው ስልኮች አሉ፣ ፒሲ አለ፣ ሞኒተሩ አለ፣ ማውዝ አለ፣ ወረቀቶች አሉ፣ እዚህ ጋር ቻርጅ ማረጊያዎች አሉ፣ ኪቦርድ ምናምን። ይሄንን መስሏል ማለት ነው። ሴታፕ እንደምትመለከቱት ተስተካክሏል እንደ ነገሩ። እነዚህ ነገሮች ግን መቀየር አለብኝ እንጨቶቹ። እንደዚህ አድርጋችሁ በቀላሉ አሪፍ የሆነ ሴታፕ መስራት ትችላላችሁ ማለት ነው። እስቲ በዚህ ሴታፕ ይሄንን ቪዲዮ ቀርጫለሁ። የታያችሁ እንደሆነ በዚህ ሴታፕ ይሄንን የቲክቶክ ቪዲዮ ቀርጫለሁ። ትንሽ ጨለም ብሏል፣ ጨለም ያለ ነገር ይመስላል። እሱን ነገር ለማስተካከል ሞክራለሁ። ጨለም ብሏል። ይችኛዋ ደግሞ የሞኒተሪ ላይት ነው፣ የሞኒተሩ ላይት ነው። ሞኒተሩ ጨረር ስለሚያመጣ እሱን ጨረር ለመቋቋም ብዬ የገጠምኳት ላይት ነች ይችኛዋ። ድሮ ወደ ግርግዳው ስለነበረ ወደ ግርግዳው ባውንስ አድርጎ ነበረ ብርሃን የሚያመጣው። አሁን ግን ቀጥታ እንዲያረጋ አድርጌዋለሁ። ግርግዳ ስለሌለ ከሞኒተሩ ቀጥታ ይወጣል ማለት ነው። እንደዚህ አድርጋችሁ አሪፍ ሴታፕ ለቲክቶክ እና ለዩቲዩብ መስራት ትችላላችሁ። አሁን ትንሽ ያስቸገረኝ ለሁለቱም ሶሻል ሚዲያዎች ስለሆነ ነው እንጂ ለአንዱ ብቻ ቢሆን ይሄን ያህል አይከብድም ነበር ሴታፑን መስራት። አሁንም ማስተካከል ያሉብኝ ነገሮች አሉ፣ ላይቶችን ምናምን። እስቲ ለማስተካከል እንሞክራለን። በጣም አሪፍ ሴታፕ ሆኗል። ማውንት አድርጌ ደግሞ ላሳያችሁ የዩቲዩብን ሴታፕ። ስለዚህ አሁን ከዚህ በኋላ ዩቲዩብ የምንሰራው ይሄ ይሆናል ሴታፑ ማለት ነው። ትንሽ ላይቲንጉ ስለራቀ ይሄኛው ያስቸግራል እንጂ ሴታፓችን ይሄ ይሆናል ማለት ነው። በጣም አሪፍ ሴታፕ ነው የሆነው። ሞር ፕሮፌሽናል የሆነ ሉክ ነው ያለው። አሁን ይሄ በጣም ጽድት ያለ ሉክ ነው ያለው፣ ፕሮፌሽናል የሆነ ነው። ኮንተንቴን ሌቭል አፕ አደርግበታለሁ ብዬ አስባለሁ። ዩቲዩብ ላይ ወቻወሬ ወደ 3000 ምናምን ነው። እስቲ ሞኔታይዝን አርጋት። ካሜራ በገዛን ቢያንስ በሁለት ወር ውስጥ ሞኔታይዝ ማድረግ መቻል አለብኝ። ምክንያቱም ቢያንስ መውጣውን ወጪ ያህል መተካት ስላለብኝ ማለት ነው።
ያለፈውን ቪዲዮ በደንብ ወዳችሁታል። ምናምን ሰው አይቶታል። አሪፍ ኮንተንት ስለሰራው የመጀመሪያ በካሜራ የተቀረጸው ኮንተንት ያለፈው ኮንተንት ነበረ። እሱን ወዳችሁታል። ከሱ በመቀጠል ይሄንን እንደምትወዱት ስለማልጠራጠር ላይክ በማድረግ ጨርሱ። እንደዚህ አይነት ጠቃሚ ፕራክቲካል የሆነ ቪዲዮ ስለምሰራ ደግሞ የቤተሰባችን አባል ይሁኑ ማለት ነው። እስከምንገናኝ ድረስ ሰላም ቆዩ።